በመካከለኛው ምስራቅ የተቀሰቀሰው መጠነ ሰፊ ጦርነትና የዓለም ሀያላኑ ሀገራት ተሳትፎ የመካከለኛው ምስራቅ ቀውስና የዓለም ሀያላኑ ፍጥጫ። ዓለም ዛሬ ትንፋሿን ውጣ ወደማይታወቅ አደገኛ ምዕራፍ ተሸጋግራለች። በአሜሪካና በእስራኤል ጥምር ኃይል የተሰነዘረው ኦፕሬሽን የኢራኑ መንፈሳዊ መሪ አያቶላ አሊ መገደሉን ተከትሎ ቀጠናው ወደ ከባድ ጦርነት ተዘፍቋል። ዛሬ በምድር ላይ እየሆነ ያለው ነገር ቀጣዩን የዓለም ስርዓት የሚወስን ይሆናል። የኢራንና የእስራኤል ግንባር ላይ የሞት የሽረት ፍልሚያ ባለፉት ሰዓታት ውስጥ እስራኤል በኢራን ላይ ከ2000 በላይ ቦምቦች የጣለች ሲሆን በቴህራንና በሌሎች ከተሞች የሚገኙ የኢራን አብዮታዊ ዘበኛ ላይ የጦር ሰፈሮች ወድመዋል። ኢራን በበኩሏ በመቶዎች የሚቆጠሩ ሚሳኤሎች ወደ እስራኤል እያስወነጨፈች ሲሆን በቤት ሽመሽ ከተማ ላይ በደረሰ ጥቃት ንጹሃን ዜጎች መገደላቸውን ተረጋግጧል። በሰሜን እስራኤል በኩል ሄዝቦላ ወደ ጦርነት በይፋ መግባቱን እስራኤል በቤይሩት ላይ ከባድ የአየር ጥቃት እየፈጸመች ትገኛለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለሳምንት ሊቀጥል እንደሚችልና የአሜሪካ ደም በከንቱ አይፈስም በማለት በኢራን ላይ የምትወስደው እርምጃ አጠናክራ እንደምትቀጥል አስታውቀዋል። አሜሪካ በገልፍ ሀገራት ባህሬንና ኩዌት የሚገኙ የጦር ሰፈሮች ላይ ጥቃት ቢሰነዘርም በኢራን ላይ ያላትን ወታደራዊ የበላይነት ለማረጋገጥ እየሰራች ነው። የብሪታንያው መከላከያ ሚኒስቴር ጆን ሄሊ የኢራን አገዛዝ የክፋት ምንጭ ነው ካሉ በኋላ ብሪታንያ ከእስራኤልና ከአሜሪካ ጎን በመቆም ወታደራዊ ጥቃት ላይ ለመሳተፍ ዝግጁ መሆኗን ፍንጭ ሰጥተዋል። በቆጵሮስ የሚገኘው የብሪታንያ የጦር ሰፈር በድሮን ጥቃት መመታቱን ለለንደን ይበልጥ ወደ ጦርነት እንድትገባ ገፋፍቷታል። ሞስኮ አያቶላ አሊ መገደሉንና የአሜሪካን ጣልቃ ገብነት ብታወግዝም እስካሁን በይፋ ወታደራዊ እርምጃ ውስጥ አልገባችም። ሆኖም ከኢራን ጋር ያላትን ወታደራዊ ትብብር እንደምትቀጥልና የአሜሪካን ወሮ በላነት እንደማትታገስ እየገለጸች ነው። እንዲሁም ቤጂንግ በአካባቢው ያለውን የነዳጅ መስመር መዘጋት በከፍተኛ ስጋት እየተከታተለች ነው። ቻይና የሰላም ጥሪውን እያቀረበች ቢሆንም አሜሪካ በኢራን ላይ የምታደርገው ጫና እንደ ቀጥተኛ የሉዓላዊነት ጥሰት በመቁጠር ከኢራን ጎን መቆሟን በተዘዋዋሪ እያሳየች ነው። ሰሜን ኮሪያ ዛሬ በወጣችው መግለጫ እስራኤል እንደ ካንሰር ያለች አካል ስትል የጠራችው ሲሆን አሜሪካ በኢራን ላይ የፈጸመችው ጥቃት ህገወጥ ወረራ በማለት አውግዛለች። ኪም ጆንግ ኡን ከኢራን ጋር ያላቸው ወታደራዊ ወዳጅነት ተጠቅመው ቴክኖሎጂያዊ ድጋፍ ሊያደርጉ እንደሚችሉ ተገምቷል። በመካከለኛው ምስራቅ የሚገኙ ዋና ዋና የአየር ማረፊያዎች ዱባይ፣ ዶሃና ቴህራን ተዘግተዋል። በሺዎች የሚቆጠሩ መንገደኞች በተለያዩ ሀገራት ተዘግቶባቸዋል። የነዳጅ ዋጋ በዓለም አቀፍ ገበያ በከፍተኛ ሁኔታ አሻቅቧል። የሳይበር ጥቃት የኢራን መንግስት ቴሌቪዥንና ዋና ዋና የመገናኛ ዘዴዎች በሳይበር ጥቃት ምክንያት ተቋርጠዋል። ጦርነቱ አሁን ካለበት ቀጠናዊ ይዘት ወጥቶ ወደ ሶስተኛው የዓለም ጦርነት ሊያመራ የሚችልበት እድል ሰፊ ነው። አሜሪካና እስራኤል የኢራንን አገዛዝ ለመለወጥ ቆርጦ የተነሱ ቢመስልም የሩሲያ፣ የቻይናና ሰሜን ኮሪያ ቀጣይ እርምጃ የዓለምን የወደፊት ዕጣ ፋንታ ሊወስን የሚችል ነው።